ሁለተኛው ነገር ለምን መውጣት አስፈለገ? ጦርነቱ አልተጋደለም የማይጋደልም ያው ፍላጎት ነበር በሶስት ቀን ቢያልቅ ደስታውን አይችሉትም ነበር በሶስት ቀን 72 ሰዓት የተባለ ብዙ ተነግሮ ነበር ችግሩ 72 ሰዓት እንዲያልቅ 74000 ሰው ማስጨረስ ካለበት ችግር የለውም በ72 ሰዓት እንዲያልቅ 720 ሰው ማለቅ ካለበት ችግር የለውም ለሁለቱም በዛ ስሌት ነበር እንቅስቃሴ የተጀመረው አልተገባደለም ምክንያቱም መገባደል የሚችለው ከተሳካላቸው የትግራይ ህዝብ ማንነቱ ክብሩ ሙሉ በሙሉ ተዋርዶ ወደ ድንጋይ ዘመን የመለሱት እንደሆነ ነው በተግባርም አሁን ከኮሙኒኬሽን ከመናምን አንፃር ሳይሆን በተወሰነ ደረጃ ወደ ድንጋይ ዘመን እየመለሱ ነው የሚሉት አለ ያርጉት ያሉት እንቅስቃሴ ሙሉ በሙሉ እንዲሳካ ኢሳያስ ከ3 ዓመት በፊት በግልጽ በአደባባይ የተናገረው ነገር አለ አብይ ወደ ስልጣን ከመጣበት ጊዜ በኋላ ኢትዮጵያ ውስጥ ያለ ድል ብሎ እሱ ራሱ ያስቀመጠው ትግራይ ሁን ያው እሱ እንደሚለው ወያኔ ኢትዮጵያ ውስጥ ያመጣቻቸው ለውጦች የሚባሉት ማህበራዊ ኢኮኖሚያዊ ፖለቲካዊ የሚባለው አስተሳሰብ ለውጦች በሙሉ ታጥበው ከታሪክ መስራት አለባቸው የሚል ግልጽ አቋም ነበር ተንጸባርቆ ያንን የወያኔ ታሪክ ውርስ የማጽዳት ዘመቻ አካል ነው የመጨረሻው አካል ነው ተደርጎ መውሰድ ያለበት የነሱ ዓላማ የሚሳካው ይሄንን ውርስ ከነህዝቡ ማጽዳት ይችላል ህዝቡ ለምነቱም ለክብሩም ቆሞ ይተዋጋ ስለሆነ የትግራይ መንግስትና ህዝብ የትግራይ ሰራዊት ለዚህ ክብር መጠበቅ ለሉናቸው መጠበቅ ሲባል የሚከፈለው መስዋዕትነት ይከፈሉ የቀጠሉበት ሁኔታ ነው ያለው በጠላትም ላይ ጠላት የሚያመው ነገር አይደለም ምክንያቱም ሁለቱም ሰዎች ይሄን ዓላማቸውን ለማሳካት ሲባል ኢትዮጵያ ሙሉ ኤርትራ መያዣ አድርገው ቢጠቀሙ ብዙ የሚቆጫቸው ነገር አይመስልም የቆመ ጦርነት የለም የሚቆምም አይደለም በዛ ደረጃ ብናየው ነው የሚሻለው መቀለ ተቆጣጠሩ ማለት አይደለም ለገብተዋል መቀለ መቆጣጠር የህዝብን መንፈስ የህዝብን ልቦና መግዛት ይጠይቃል ተረጋግቶ መንቀሳቀስ ይጠይቃል እነዚህ ነገሮች ያው እንደሌሉ እነሱ የሚያውቁት ስለሆነ ብዙ በዚህ ጉዳይ ላይ ብዙ አስተያየት መስጠት ከጅምሩ አብይ ኢትዮጵያ ውስጥ ያሉ በሙሉ ክፍለ ጦሮች ነው ወደ ትግራይ የላኩት ትግራይን ለመውረር ኢሳያስ 70% በላይ የሆነውን ሰራዊቱን ወደ መካናይዝዱን እግረኛውን ወደ ትግራይ ያስገቡ ትግራይ በሁሉም አቅጣጫ ውጊያ የሚደረግበት ሰዓት ካለን ውሱን አቅም አንፃር በሁሉም ቦታ አጥቂም ተከላካይም ደምሳሽም ሆነ የሚቀጥልበት ሁኔታ በጣም ከባድ ነው የሚሆነው የተከተልነው ስልት ምንድነው በሁሉም ቦታዎች ላይ ጠላት ከባድ ኪሳራ እንዲደርስበት ማድረግ የሚያስችል ስራ ሰራነ ግን የጠላት ባህሪ መቋጠር ብቻ የሚረካ አይደለም ትግራይ ማህበራዊ ኢኮኖሚያዊ ፖለቲካዊ በሆኑ መስኮች አገኝቻቸውን የሚሏቸውን ድሎች ወደ ኋላ በመመለስ ወደ ድንጋይ ዘመን በመመለስ የሚገለጽ ነው ስለዚህ ያንን ለማድረግ የሚያስችሉ ስራዎች ለምሳሌ ጦርነት በሌለባቸው አካባቢዎች ላይ በመድፍ ከተሞች ይደበደባሉ ብቻ ሳይሆን ሆቴል ይፈርሳል በመድፍ ሰው ቆሞ የገሌሎ የተባለው ሆቴል ይፈርሳል በመድፍ ፋብሪካዎች ይፈርሳሉ የሚነቅሉትን ይነቅላሉ ለምሳሌ የብልጽግና ጀነራሎች ቆመው እየሳቁ ትግራይ ውስጥ ያለ ፋብሪካ ተነቅሎ በህግደፍ 524ኛ ክፍለ ጦር የሚባለው ስራው አልጋ ይዘርፋሉ የቤት በር ገንጥለው ጭነው ይላሉ ይሄ ሲቪሊያን መግደል ምናምን ብቻ አያረጋቸው በውጊያ የሚገኘው ይህም ወይም ከተማ ተቆጣጣሩ አያረጋቸው የገበሬ ሰብል አጭደው ይወስዳሉ ስሙት ማይችሉትን ቋሚ ተክል ማንጎ ወዘተ ይቆርጣሉ ዋናው ዓላማው ትግራይን ወደ ድንጋይ ዘመን መመለስ ነው በሁለቱም በኩል ተይዞ የተደረገ ያለው እንቅስቃሴ ስለዚህ ይሄንን ማሳካት የሚፈልጉ ወገኖች እያዳከምናቸው መተን እንዳልኩት ሁሉም አቅማቸው ነው
ሂማኖይድ ታክቲክ የሚባል ማዕበላዊ ማጥቃት ነው የሚከተለው። 1000 ሰው ያስገባሉ። 1000 ሰው ሞቶ ቆስሎ ሲሸሽ እንደገና ጥይት ተተኮሰበት ይመጣል ይላሻል። በዚህ መልኩ ነው ለኢትዮጵያ ወጣቶች ለኤርትራ ወጣቶች ኤርትራ አረጋውያን ደንታ የሌላቸው ሰዎች ናቸው። በ10 ሺዎች የሚቆጠሩ ወታደሮች እየሞቱን ጭምር ሌሎች የሚችሏቸውን በጉልበት ጭምር እያፈሱ ነው ያመጧቸው። ለምሳሌ ትናንት ከተማረኩት በጣም ያስገረመኝ ሰራዊት 5ኛ ተብሎ የመጣ ክፍለ ጦር 25ኛ ራያ አካባቢ የተደረገው ውጊያ ኮምፕሊትሊ ከተሞች ወጣ ሰራዊት ነው። ግን 25ኛ ስከለትን ስላለው መጥቷል። እዛ ውስጥ ግን 13ኛ ሰዎች አሉ፣ 21ኛ ሰዎች አሉ፣ የ32ኛ ሰዎች አሉ። ከዛ የደብረ ዘይት አየር ኃይል ጥበቃ ሰዎች አሉ። ከሁሉም ያው እንደሚባለው ከየሰፈሩ የተሰበሰበው ጭምር። ስለዚህ ይሄ ዓላማ እስኪሳካ ድረስ ትግራይን ወደ ድንጋይ ዘመን የመመለስ የትግራይን ህዝብ የማዋረድ የመቅበር ፍላጎቱ እስኪሳካ ድረስ ሁሉም አለን የሚሉትን ኃይል ማሰባሰባቸው አቀም። ስለዚህ እነዚህን እያዳከምክ ነው መጨረሻ ላይ የተሻለ ቁመና በሚኖር ሰዓት ወደ ካውንተር ኦፌንሲቭ ተባለ። መቀሌ ከመግባቱ በፊት ነዞች አብይ በተደጋጋሚ ከሰማው 72 ሰዓት ውስጥ ገባለሁ ይላል። 72 ሰዓት ውስጥ ገባለሁ ይላል። 72000 ሰው ይጨርሳል። 720 ሰው ይጨርሳል። ችግሩ አይደለም። መቀሌ ቀደም እንዳልኩ ከተሞች ማጥፋት የዚህ አካል ነው። ኢሳያስ ቃል የገባው ፖለቲካል ላውንደሪ አካል ነው። መቀሌ ውስጥ ሚሊተሪሊ ዚግባ የሚባል ለውጥ የማያመጣ ጦርነት አድርገን መቀሌን ለማጥፋት ወደ ኋላ ለመመለስ የሚያደርጉት እንቅስቃሴ ተባባሪዎች መሆን አንፈልግም። ዶክተር ደብረጽዮን የህዝብ ተወካዮች፣ የሀገር ሽማግሌዎች፣ የንግድ ማህበረሰብ ተወካዮች የተወሰኑት አግኝቶ ይሄ ነገር ህዝቡ ራሱን መጠበቅ መቻል አለበት፣ እኛ ትግራይን ለመከላከል የምናደርገው እንቅስቃሴ ዓለም አቀፍ ማህበረሰቡን ጎናችንን እናስቆም ከሆነ ጦርነት ተደርጓል በሚል እነዚህ ሰዎች ትግራይን የማጥፋት ፍላጎታቸው ዓላማ ማሳካያ እንዲሆን አንፈልግም። ስለዚህ መውጣት አለብን የሚል የብልጽግና ኃይል የሻዕቢያም የተወሰነው ኃይል በተወሰነ ከሰሜን በኩል ቅዳሜ አካባቢ ገባ የነበር ቢሆንም ሌላው ኃይል የምር ደፍሮ ወደ እንትን መግባት የጀመረው ሰኞ አካባቢ ነው። ምክንያቱም በደቡብ በኩል የነበረው መከላከል ከመቀሌ በጣም የራቀ ስለነበረ ማለት ነው። ምንድነው ያደረግነው? ሰራዊቱ ከመቀሌ ከተማዎች የመከላከያ መስመሮችን እንዲይዝ እዛ ላይ ተመስርተን አትሊስት መቀሌን አያጠፉትም ማለት አይደለም እነዚህ ኃይሎች አትሊስት ግን ዓለም ያየ የውጊያ ቀጠና ነው በሚል ምክንያት የሚያጠፉበት እድል መከልከል አለብን የሚል ነው። እንዳልኩት መቀሌ ገብተዋል፣ መቀሌ ተቆጣጥረዋል ማለት አይደለም። ጦርነቱም ቀጥሏል። ከዛ በኋላ የቆመ ጦርነት የለም። ዛሬ በምናወራው በብዙ ግንባሮች ጠላት ከፍተኛ ኪሳራ እየደረሰበትም ጭምር ውጊያው የቀጠለበት ሁኔታ ነው። እስካሁን ድረስ ወገን የተቀዳጃቸው ድሎችና በጠላት ላይ የደረሱ ኪሳራዎች እንዴት ይገለጻሉ? ለቀጣዩ ትግልስ ያላቸው ምን ይመስላል? ወገን ወጣት የትግራይ ሰራዊት አባላት ከእድሜያቸው ከቁጥራቸው ከቁመታቸው ጋር ሲነጻጸር እጅግ በጣም አስገራሚ የሚባል ውጤት ነው ያስመዘገቡት። አንድ ሻለቃ ጦር አንድና ሁለት ክፍለ ጦር በሚገባ በትኖ ያለ በቂ አጋዥ እጅግ በጣም የሚገርሙ ስራዎች የሰራበት ጠላት ግን ያው ዋናው ዓላማ መቀሌ መግባት ትግራይን ወደ ድንጋይ ዘመን መመለስ ነው። ይህን ለማሳካት ሲባል ሁሉንም አይነት ዋጋ ለመክፈል ዝግጁ ስለነበረ ከሁለቱም ሳይድ በ10 ሺዎች የሚቆጠሩ ሰዎችን እየገበረ አላግባብ እየገበረ የመጣበት ሁኔታ ተፈጥሯል። ከድል አንጻር የኛ ኃይሎች ከጀግንነት ጠላትን ከማዳከም የጠላትን አቅም ከመስበር አንጻር እጅግ በጣም በርካታ ድሎችን ተጎናጽፈዋል። የሚያሳዝነኝ በገደልከው ሰው ቁጥር አይደለም መሆን የነበረበት ድል ባስጠበቀው ክብር ባስጠበቀው ህሉና መስረት ያለበት እኛም ትኩረታችን እሱ ነው። ሰዎች ሲነግሩ ነበር ትናንት የሞተብን ሰው የለም ወዝ ተወሰነ። አሁን
ብልጽግና ጀነራሎች የህግደፍ ሰራዊት ቃል አቀባዮች ነው የሚመሩት ሰራዊት የላቸው ተበትኗል። አብዛኛው በጠላት ላይ የደረሰው ኪሳራ ብዙ ነው። አሁንም አብይ ለስልጣኔ ስጋት ይሆነኛል ብሎ እስካመነ ድረስ በመቶ ሺዎች የሚቆጠሩ ሰዎች እንደገና እየመለመለ በጉልበትም ጭምር ጦርነት ሊማገድ የሚችልበት እድል ዝግ ነው ሊባል አይችልም። በእኛም በኩል ኪሳራ ያለ ማለት አይደለም። ቁጥራችን እሱ ነው ነበር። በዛች ውስን ቁጥር እጅግ የሚያስገርሙ ድሎችን ተጎናጽፈናል። አሁንም ህዝቡ በሁሉም አቅጣጫ ወጣቱ ሞቢላይዝ ሊሆን ነው። ሰራዊቱን የተቀላቀለ ነው። ቀጣይ መመከት ጠላት ነው የመመከት ስራችን ወደ ከፍተኛ ደረጃ ማሸጋገር የምንችለው ይሄ የወጣቱና የሚሊሻው ፍሰት ተጠናክሮ ሲቀጥል ነው። በዛ አንፃር ጥሩ ናቸው ያሉት። ያው ያሳዝነኛል ገለን ተገለን ቆስለን አቁስለን በሚል የሚገለጽ ጀግንነት መሆኑ ያሳዝነኛል። ግን አማራጭ የለን። በዚህ ደረጃ ጠላት ኃይል ከባድ ኪሳራ እየተሸከመ የመጣበት በወገን በኩል ከፍተኛ ተጋድሎ የተፈጸመበት ከፍተኛ ተአምር የተሰራበት ለቀጣይም ሁሉም ህዝባችን የህዝባዊ ጦርነት ነው። የትግራይ ልዩ ፖሊስ አባላት ብቻ የሚፈጽሙት ገድል አይደለም። ነው የሚሊሻ የሚፈጽመው ገድል ብቻ አይደለም። ህዝቡ በየቦታው ይሄ ከደጀኑ ደጀን የሚባል የለው ማህበራዊ መሰረት የሌለው የነፍስ ገዳዮች ትርቃሙ የሆነ ቡድን በያለበት መመከት በያለበት ማምከን የሚጠበቅበት ነው የሚሆነው። ከዚህ አንፃር መታየት አለበት። አቶ ጌታቸው ረዳ የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ ኮሚቴ አባልና የርዕሰ መስተዳድሩ አማካሪ ለነበረን ቆይታ በእጅጉ አመሰግናለሁ።